አሁን አለኝ የለኝም ብዬ አላስብም። አሁን እኔ ልኑር ነው ብዬ እሺ ቪዲዮ ታየ፣ ብዙ ሰው ተለወጠበት። ዘን ዋት ይለኛል። ዘን የሚያውቀው እግዚአብሔር ነው ብለው እንዲህ ቴሌቪዥን ላይ የሚገራርሙ ሰዎችን ያመጣልኛል። ሬዲዮ ላይ የሚገራርሙ ሰዎችን ያመጡልኛል። የሆነ እንዲህ ስልጣኖች ምናምን ነገር ላይ በቃ እሄዳለሁ። ከዛ በኋላ ለእኔ ብዬ ነው የምሰማው። ለማውራት ብዬ አይደለም የምሰማው፣ ለእኔ ብዬ የኔን ችግር የሚደፍርልኝ ፖይንት ነው የምፈልገው። ከዛ በኋላ ህልምህን እኮ ማሳካት ትችላለህ እንዴት እላለሁ። ከዛ በኋላ ደግሞ አንዱ ደግሞ ይመጣና እንደዚህ ይላል። ከዛ ላ መጽሐፍ ቅዱስ ላይ ታሪኮች ቤተክርስቲያን በቃ እቺ ጉባኤ ሰዓት ላይ ይሄዳል። አሁን ጭር ብሏል እንጂ ጉባኤ ሰዓት ላይ ሄድና ታሪክ እየሰማው ታሪኩን ከኔ ጋር ነው ማገናኘት። ከዛ በኋላ በቃ እሱ ካለፈ እሱ እዛ ከደረሰ እኔንም እደርሳለሁ፣ እኔንም ያግዘኛል ለምትል ነገር ቀስ በቀስ በሂደት እየተፈጠረች ልቤ ውስጥ መጣች። ያቺ እሳት ደግሞ ተንከባክቤ እያነደርኳት ለዚህ ደረስኩባት ማለት ነው። አሁን ላይ ያለው ሚኪ ምን ይመስላል? አሁን ላይ ያለው ሚኪ በጣም ደስተኛ፣ አመስጋኝ። አሁን አለኝ የለኝም ብዬ አላስብም። አሁን እኔ ልኑር ነው ብዬ የማስበው። እኔ ልኑር እንጂ የምፈልገው ነገር የሚሰጠኝ አምላክ አለ አንደኛ። ሁለተኛ ደግሞ ያንን ፖቴንሻል ደግሞ ሸቶኛል። ሶስተኛ ደግሞ በቃ ሀገሬም አየሩም ሁሉ ምቹ ነው። ስለዛ እኔ ልኑር እንጂ የምፈልገውን ነገር ማድረግ እችላለሁ። እኔ እንድኖር ደግሞ የሚፈቅድ ደግሞ እግዚአብሔር እንጂ በቃ ሊለኝ ይችላል። ዛሬ ጠዋት ላይ እንደው ውሃ ጠዋት ሳይሆን ትናንትና ማታ አካባቢ ላይ ጥርሴን ተነቅያለሁ እያልኩ ነበረ። ስግሞጥሞ ትን ብሎ ነበረ ማለት ነው። በሰው ጨሬ ቢሆንስ ቃላቶችሽ አሉ። እውነት ነው። በቃ ትን ብሎኝ በዛ ቀርቼ ቢሆንስ ኖሮ ማለት ነው። ስለዛ እስካለሁባት ድረስ የምፈልግበት ቦታ ላይ እንደምደርስ እርግጠኛ ነኝ። እኔ እንኳን ቢደክመኝ የማይደክመው አምላክ እንዳለኝ እርግጠኛ ነኝ። ይሄ ነው የኔ ሞቲቭ። አሁን በቃ እደርሳለሁ እለዋለሁ ለራሴ። ከዛ የለህም ይለኛል። አሁንም ከአይምሮ ውስጥ እኮ ድምፅ አለ፣ ሁሉም ውስጥ ድምፅ አለ። ግን ኢትስ ኦኬ። አሁን ገንዘብ የለህም ይለኛል፣ አሁን አትችልም ይለኛል። አሁንም እኮ እሺ ቪዲዮ ታየ፣ ብዙ ሰው ተለወጠበት። ዘን ዋት ይለኛል። ዘን የሚያውቀው እግዚአብሔር ነው ብለው እኔ አይመለከተኝም። እኔ ከኔ የሚጠበቀውን ብቻ እያደረግኩኝ መሄድ ነው ወደፊት። በቃ ስባል እሄዳለሁ ወደ ስለዛ ተውለዋለሁ። አይምሮን እኔ መቆጣጠር ካልቻልኩኝ እሱ መቆጣጠር እኔን ከጀመረ ትክክል ይመስላል ማለት ነው። ስለዛ አሁን ጫወት ባህል እኮ እንዴን ዋት ሲልህ እኮ ግራ ሊያጋባህ ነው። በቃ ቪዲዮን አየው 1200 ሰው በላይ ስልክ ደወለልህ፣ ብዙ እናቶች አንተ ጋር ደውሎ አለቀሱ። ዘን ዋት ይለኛል። ተመስገን ማለት ቫልዩ ያለው ሰው እንኳን እየሆንኩኝ ኢምፓክት መፍጠር የሚችል ልጅ ውስጥ እየገባው ነው። አሁንም ስቲል እኮ በእግርህ በታክሲ ነው የምትሄድ ይለኛል። ተመስገን ታክሲ አሁን አልሰልፍም። ታክሲ ከሌለ በእግሬ ነው ማሸከሽከው። ለምን? ምክንያቱም እግር የሆነ ሰዓት እምቢ የሚልበት ጊዜ አለ። አሁን ሜቄዶኒያ የሆነ ጊዜ የሜቄዶኒያ አንድ አባት አጋጥመው ነበረና ፓይለት ናቸው ሰው። ከዛ በኋላ የሆነ ጊዜ አሉ ካልጋ መነሳት የማትችልበት ጊዜ ይመጣል። ስለዛ በዚህ ወጣትነት ሩጥበት፣ የምፈልገውን ነገር ሞክርበት። የሆነ ሳሌ መነሳት እየፈለክ የማትነሳበት፣ መሄድ እየፈለክ የማትሄድበት ጊዜ ይመጣል። ስለዛ ያ ጊዜ ከመምጣቱ በፊት እኔ ከራሴ ጋር ቀጥታ አገናኘሁት። ምክንያቱም ወጣትነቴ አሁንም የኔም እኮ ወደ ጎልማሶቹ ጋር እኮ እየገባው ነው። ግን የሚመጣው ወጣት ደግሞ እንደኔ 8 ዓመት ያህል አቃጥሎ ማለፍ የለበትም። ይመለከተኛል ብለን ነው እንደ አይነት ተራ የጀመረውና አሁን ያለው ሚኪ እግዚአብሔር የተመሰገነ ነው። ቢኖሩ ባይኖሩ ደስተኛ ነው። አሁን ያለው ሚኪ ነገ መድረስ የሚፈልግበት ቦታ ላይ መድረስ እንደሚችል ያውቃል። ተስፋ አለው። ቢደክመውም ደግሞ የሚያግዘው እግዚአብሔር እንዳለ ደግሞ ያምናል። ችግሮች ይመጣሉ፣ በትዕግስት ማለፍ እንዳለበት ደግሞ እየተማረ ነው። በሁኔታዎች አንዳንድ ቦታዎች ስትሄድ ይመቷል፣ ሰዎች ይከለክሉሃል፣ ማነህ አንተ ይሉሃል፣ የሆነ ገንዘብ ይጠይቁሃል። እነዚህ ነገሮች አንተን ትዕግስት እያስተማሩ የሰዎችን ካራክተር እንድትማር ነው። እኔ አሁን ፈጣሪ 1 ሚሊዮን ብር ቢሰጠኝ ምን አደርገዋል?
ስለዚህ አሁን እየሰራኝ ነው በፕሮሰስ ውስጥ ማለት ነው። 1 ሚሊዮን ቢሰጠኝ አብዛኛው ሰው ብር ይፈልጋል፣ ቢሰጠው ግን ያንን ብር ቢያገኘው ይጠፋበታል። እና እግዚአብሔር በጣም ስለሚወደን እኛ ራሳችን ከምንወደው በላይ ማለት ስለሚወደን ኦኬ እንድሰጣችሁ ከፈለገ ይሄን ካራክተር መጀመሪያ ቢልድ ማድረግ አለባችሁ ተብሎ ትቸገራለህ፣ ታጣለህ። አሁን የተቸገረ ሰው ያጣ ሰው አይቼ እንዳልጨክን አድርጎኛል፣ ተቸግሬ ስላየሁት ማለት ነው። የሚገርም ፖይንት ነው። ይችን ኮፊ ትረዳናለች። ይህን እያወራ ማለት ነው እኛ ወጣቶች በጣም መገንዘብ ያለብን ነገር ትልቅ ፖይንት ይሄ ነው። በሂደት ውስጥ እየተገነባ መሆናችንና ለመጪው ጊዜ ደግሞ የሆነ ካራክተር ቢውልድ አድርገን እዛ ላይ ስንደርስ ያ ማንነታችን እኛን እንዲቀርጸን ነው አይደለ?